እንትን አንድ ነገር ሀስ የሆነ የሚሰራጭ ቪዲዮ ሰምታችሁ ታውቃላችሁ፣ ሁላችሁ ማየታችኋል። እና ነገር ግን ይህን ነገር አይቼ እስኪ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን የሚጠላ ነገር አላቸው ተብሎ ሪሰርች ሲያደርግ ሲያጠና ሲመረምር ሲጠይቅ ቆይቶ አልሐምዱሊላህ ረቢል ዓለሚን የእናንተ ጥላቻ ቃላት የወረወራችሁት ይሄው ወንድማችንን የአኺራ የጀነት ወንድማችንን እንዲሆን አድርጓልና ወደ ቀጥተኛው መንገድ እንዲመራ ምክንያት ሆኗልና እናንተ በስደባችሁ ቀጥሉ፣ እናንተ በማንጓጠጣችሁ ቀጥሉ፣ እናንተ በአቅማችሁ ልክ ለእስልምና ያላችሁን ጥላቻ መግለጽ ማንጸባረቅ ትችላላችሁ። ነገር ግን ለብዙዎች አልሐምዱሊላህ ረቢል ዓለሚን የሂዳያ ሰበብ እንዲሆን ለብዙዎች የሂዳያ መንገድ ከፋች እንዲሆን እስልምና ላይ ሰዎች እንዲያጠኑ እስልምና ላይ ሰዎች እንዲመራመሩ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲያውቁ እያደረጋችሁ ስለሆነ እናንተ ተሳደቡ፣ እኛ እናሰልማለን ኢንሻአላህ። በጣም ደስ ብሎኛል። አሁን እውነት አዲስ አበባ ስለሆንክ አድራሻን በውስጥ እናወራዋለን። ነገር ግን አንድ ደስ የሚል ሰርፕራይዝ አለኝ። ኒዛም ፋሽን በየቲሞች ጉዳይ በሰፊው የሚሰራ ወንድማችን ነው። መሻይኮችን፣ ዱዓቶችን፣ ዑለሞቻችንን ካባ እያለበሰ በካባ የሚያሳምር ወንድማችን ነው። የቲሞችን በማልበስ ላይ ተጠምዶ ያለ ወንድማችን ነው እና ስለዚህ ለሱም ደግሞ ለእውነት የኢድ ልብስ ላለብሰው እፈልጋለሁ ስላለ ተክቢር ያጀማ እና እውነት እንግዲህ ካሁኑ የኢድ ጀለብ ያለክ አንዴ ተቀየረ ልናገር። በጣም ስሜቴን በትልቁ መናገር እፈልጋለሁ ሊንዳ። ይኸው